ይኸውልህ ስማኝ እኔ ሩታ በጣም ምስኪንና የዋህ ልጅ ነች። በማይመለከታት ነገር ዝም ብለህ ይዘባረቅ ግራ አታጋባት። አይቲ እኔ በምን አቅሜ ግራ አጋባታለሁ? አንተ ራስህ ግራ አጋብተህ የጨረስካት ልጅ ምን ብዬ ነው ግራ ማጋባት? አልገባኝም። ምንድን ነው የምትለው? ማለቴ አለ አይደል የሆነ ሩታን እኮ ምንም አላልኳት እንዴ። አንተ ግን ሁሉ ነገር ካሳሰበ ለምን ቀርብ ብላ ጠይቃት? ማህኔ አንተ ሲቀልድ ነው። እኔ ምንም አልሳስበኝም እንዴ። ሁኔታ ግን በፍጹም እንደሱ አይመስልም። እባክህ ይኸውልህ አንተን ብሎ ሲያዳምጥ ይኸው እንደዚህ ነው የምታመጣው። እውነቴን እኮ ነው ዩቲ፣ ለምን አታምነኝ? አይ በቃ እንዴ ይኸውልህ ከዚህ በላይ ያዘባርቅ በቃ ወደዚህ እኮ ነው መንገዳችን። ሩታ ስለሄደች ነው ወይ ትሄድ? ሂድነት ሂድ ኧረ ና ሂድ። ተው ቆይ ጠብቀኝ ዳኒ፣ በደንብ አፍናት እንጂ እንዳጨውብን። ደግሞ ቶሎ ቶሎ ተራመድ። ከዚህ በላይ እንዴት ሊያዛት? ቤዛ በጣም እየታገለችኝ እኮ ነው። እንዴት እንደምከብድ ብታውቂ። እኔ ዝም ብለሽ ይዘው እንዴ። እነዚህ የተረገሙ ሄለና አፍነው ምን ሊያረጓት ነው? አስብዬ መከተል አለብኝ። የሆነ ነገር ሊያረጉ ነው። ዳኒ፣ የሆነ ነገር ኳሊ እየተሰማኝ ነው። ጀርቤን ከበደኝ። የሆነ ሰውም አለ። እንዴ በዚህ ሰዓት ማን ይኖራል ብለሽ ነው? እባክሽ ዝም ብለሽ የፈጠርሽው ነው። አይ ሰው ባይኖርማ እንደዚህ ነገር አይሰማኝም ነበር። ዳኒ፣ ያለውን ነገር ላጣራ። አንተ እሷን በደንብ ያዛት። እሺ በቃ ካልሽ ምን አደርጋለሁ? ቶሎ በይሽ እንዳትቆይሽ። ነይ አንቺ ወደዚህ። ዴቭ ሁልጊዜም ለጠብና ለወከባ ብቻ የሚመጣ የግልፍተኛ ሰው ዛሬ ግን ፍጹም ተለውጦ ነበረ። እርምጃውን የይቅርታና የሰላም የሚያደርግ ይመስላል። ዶክተር ካንተ ጋራ ያለብኝን ቁርሹ ሁሉ ትቼ ካንተ ጋራ በሰላም ለመኖር እና ላለመጋጨት ነው የመጣሁት አለ ዴቭ ድምጹን ጠቅለል አድርጎ። አዳይም ካንተ ጋራ በተጋጨን ቁጥር እያዘነችብኝ ነው አለው አስከትሎ። እኔ እናንተ ምንም የምንነጋገረው ነገር የለንም አለ ዶክተሩ ባልተናወጠ ድምጽ። ችግርን ከፈታ እኔ ጋር ምንም አይነት ችግር የለም፣ ግን አሁን የግድ ወደ ሆስፒታል መሄድ አለብኝ። በአጠገባቸው የነበረው ዩቲ ሁኔታውን በትዝብትና በፈገግታ ያይ ነበረ። አረ ዶክተር ዛሬ አካሄዱማ ልክ አይደለም፣ የሆነ ነገርማ ይዞ መጥቷል እያለ በምጸት ይስቃል። ዴቭ ግን ይበልጥ ትህትናውን አሳየ። በመጠራጠርና እምነት ማጣት ልክ እንዳልሆነ ከተረዳ በቂ ነው። መልካም ቀን ይሆንላችሁ ብሎ ጸጥ ብሎ ሄደ። ዴቭ ይቅርታውን ይዞ ሲሄድ ዩቲ ግን ሳቁም መቆጣጠር አልቻለም ነበር። እውነት ግን ዶክተር በጣም ነው የገረምከኝ። ጊዜ ለድብድብ የሚመጣ ልጅ ዛሬ እንደዚህ በትህትና ሲያዋራ አንተ ፊት ትነሳዋለህ ብሎ ሊያቀሳስር ሞከረ። ዶክተሩ በረዥሙ ተነፈሰ። በውስጡ የሚመላለሰው የሆስፒታሉ ስራ ጫናና የዴቭ ቅጽበታዊ መለዋወጥ እያመዛዘነ አሁን ወሬውን ተውና ወደ ስራችን እንሄድ በማለት የውይይቱን በር ሄለን በፍርሃት ተወጣ ወደ ግድግዳው እየተጠጋች በፊቷ የቆሙትን ቤዛና ዳኒ ጫካኝ እቅዳቸውን ሊፈጽሙባት ተዘጋጅተዋል። ከቤት ውጡልኝ፣ በፍጹም እጮኛዬን አላታልለውም ስትል ሄለን በከፍተኛ ድምጽ ጮኸች። ሄሉ ሁኔታውን አታካብጂው፣ አለበለዚያ በቁጣ እኛ እኮ ለጥቂት ጊዜ እንድተባበሪን ብቻ ነው የጠየቅንሽ። ከምናገኘውም ነገር እናካፍልሻለን፣ ያለበለዚያ ሳንፈልግ በውድ በግድም ሆነ ኃይል እንድንጠቀም ታደርጊናለች። ከዛም ኤቢ እጮኛውን ለማግኘት ሲል እኛ ያልነውን ማድረጉ አይቀርም ሲሉ አስፈራሯታል። እናንተ በጣም መጥፎ ሰዎች ናችሁ፣ አሁኑኑ ፖሊስ ደውዬ ከማስይዛችሁ በፊት ቤቴን ለቃችሁ ውጡ እያለች ስልኳን ለመደወል ብትሞክርም ዳኒ ግን ያዛት። ዳኒ ምን ትፈዛለህ? ያዛት፣ አፏን ያዝና ስልኩን ተቀበላት አለችው ቤዚ። ዳኒ የተሸማቀቀና እየታገለ የሄለንን አፍ ያዛት። ሄለን ተስፋ በቆረጠ ድምጽ በክፍሉ ውስጥ እጇን ሰጣች። ቤዚ በጥድፊያ በሩን ከፍታ ቶሎ ድምጿን ከከተማና ከጉረቤት ከመሰማቱ በፊት እናርቃት፣ አሁኑኑ ይዛት ውጣ፣ ኤቢ እጮኛውን ሲያጣ ዋጋችንን ይከፍለናል እየተባባሉ ይዘዋት ወጡ። በሌላ በኩል ዳይመንድና ጓደኛው በነፋስ የሚወዛውዝ ምስኪን ቤታቸው ላይ ተቀምጠው ዳይመንድ ኪሱ ባዶ ቢሆንም ልቡ ግን በፍቅርና በስሜት የተሞላ ነበረ። ዳይመንድ በፍቅር አይኖቿን እያየ ስለ ፍቅር ሊያወራ ሲሞክር እሷ ግን አረባክ እዚህ ቤት ውስጥ ሆነ ለዛውን ባዶ ኪስን ሆነ ፍቅር ምናምን እያልክ ልትጃጃል ባልሆነ አለችው በስላቅ። የፈለገ ኪሴ ባዶ ቢሆን ላንቺ የሚሆን ትልቅ ልብ አለኝ። ይሄ እርድናዬን ከፍቅርሽ ጋር ተደምሮ ከአቅሜ በላይ ሆኖብኛል። ሰማይ የሚነካ ፍቅር ነው ያለኝ። እሷ ግን አልተቀበለችውም ነበረ። አራዳ ነኝ ብለህ ከዚህ ንፋስ እንኳን በአግባቡ የሚያስገባ ቤት ፍቅር ልታስተምረኝ እኔን
እናንተ የምንበሻሸቅ ሰዎች ነን፣ ወሬህን ወደ ሌላ አቀይር አለችው። ነገር ግን ዳይመንድ ቅንነትና ፍቅር እውነተኛ ነበረ። እሷ ደስተኛ የማድረግ እጅግ የሚከፍለው ዋጋ ከፍተኛ እንደነበር ከአይኖቹ ይነበባል። በታላቁ ቤት ውስጥ ግን የሮማን ስቃይ የብዙዎቹ ልብ ነክቶ ነበረ። አሹ ያደረገባትን አሰቃቂ ጥቃትና ሊደፍራት ያደረገው ሙከራ ቤተሰቡን እንዳበሳጨ ነው። አሹ ከቤት ከተባረረ በኋላ እትዬ ሮማንን እንደ ልጃቸው ተንከባከቧት። ሮማን አንቺ እኮ እንደ ልጄ ነሽ አሉ እትዬ በሩሩ ድምጽ። እናት ደግሞ ለልጇ ስትጎዳ ማዘን አለባት፣ እረፍት ማድረግ አለብሽ። እቴቴ እርስዎ እንደ እናቴ ሆኖ ስላበረታቱን ውስጤ ትልቅ ሰላም አግኝቷል አለች ሮማን በእንባ የተሞሉ አይኖቿን እያበሰች። ነገር ግን በዚህ ቤት ውስጥ የምትኖረው ፍቅር ግን የሮማንን መንከባከብ አልተዋጠላትም ነበረ። እረ ለመሆኑ ሰራተኛ ምን አይነት እረፍት ነው የሚያስፈልገው ስትል በምቀኝነት ተናገረች። እማዬ ለምን ይሄንን ያህል እንክብካቤ ታደርጊያለሽ? እትዬ ግን በፍቅር ድርጊት ተቆጡ። ታይ እንጂ ፍቅር፣ እንደዚህ አይነት ጭካኔና ንግግር ካንቺ አይጠበቅም። በቅንነት ከሰው ጋራ መኖር እንዴት እንደሆነ ተማሪ ብለው ልጃቸውን ተቆጧት። በሌላኛው ቤት ደግሞ ኤቢ ወደ ቤት ሲመለስ ያገኘው ባዶ ክፍል ነበረ። የተከፈተ በር ብቻ ነበረ። የሄለን ስልክ ወድቆ አገኘው። ልቡ በፍርሃት ይመታ ጀመረ። ሄሎ የት ነሽ ነው? አውቀሽ እንደሆነ ውጪ እያለ በየክፍሉ ፈለጋት። የለችም። ወዲያውኑ ወደ ብርሃን ደወለ። ብርሃን፣ ሄለን አንቺ ጋር ናት? እባክሽን ንገሪኝ። ምንም እዚህ እኮ የለችም አለች በድንጋጤ ብርሃን። ኤቢ በድንጋጤ እግሮቹ ተንቀጠቀጡ። ቤት ስልኳን ትታ ቤቱ ተከፍቶ የሆነ ነገርማ ሆናለች እያለ በስጋት ልቡ ተናጠ። በዚህ መሃል ዴቭ እና ኪንጎ ከኤቢ ጋራ ተቀላቀሉ። በሰፈር ውስጥ የሚታወቀው ሁሉን አውቃለሁ የሚለው መለኛው መድኃኒቱን መጥቶ በገንዘብ ምትክ መረጃ ሊሰጣቸው ሞከረ። አትጨንቅ ኤቢ፣ ገንዘብ ፈለኝ እንጂ ልጅቷ ያለችበትን አጣራለሁ አለው። ኪንጎ ግን በመናደድ ያንን ዝም በል አንተ ሌባ፣ ሰው በቸገረው ጊዜ ስለ ገንዘብ ታወራለህ እያለ ከቦታው አባረረው። የኤቢ ጭንቀት ግን እየጨመረ ይሄድ ነበረ። በሆስፒታሉ አካባቢ ሩታና ዶክተር ሄኒ ይነጋገራሉ። ሩታ ከቀድሞ ባህሪዋ ተለውጣ ራሷን ለማራቅ እየሞከረች ነው። ዶክተር እኔ በማንም ላይ ሸክም መሆን አልፈልግም አለች ሩታ። በደንብ ትምህርት ወስጃለሁ። ዶክተር ሄኒ ግን ግራ ተጋባ። ግን እኮ አንቺ ለኔ ሸክም አልሆንሽብኝም ነበረ። እንዴት የሰው ልጅ በቅስፈት ይለዋወጣል? በኋላ ላይ ዩቲና ዶክተር ብቻቸውን ሲቀሩ ዩቲ ሩታን በተመለከተ ዶክተሩን ይጠይቀው ጀመረ። ሰሞኑን ስለ ሩታ በጣም ስታስብ አልነበር እንዴ? ኧረ እኔ ምንም አላሰብኩም ብሎ ሊያስተባብል ሞከረ፣ ላለመሸነፍ እየሞከረ። ሁኔታው ግን ጨርሶ እንደሱ አልነበረም። እባክህ አለ ዩቲ በፈገግታ። ሁለቱም በሩታ የተቀያየረ ባህሪ በውስጣቸው ባለው ስሜት መካከል ሲዋዥቁ ይታዩ ነበረ። በመንገዱ ዳርቻ ላይ ዳኒና ቤዛ ሄለንን እየጎተቱ ሊያግቱበት ወዳሰቡ ቦታ ሲወስዷት ሄለን ለማምለጥ ብትታገልም የዳኒ ጉልበት ግን በልጦ ዳኒ በደንብ አፍኗት ቶሎ ቶሎ ተራመደ። ቤዚ ከኋላ የሆነ ነገር እየከበደኝ ነው፣ የሆነ ሰው እየተከተለን ይመስለኛል፣ ጀርቤን ከበደኝ ስትል ተጠራጠረች። በዚህ ሰዓት ማን ይኖራል ብለሽ ነው? ዝም ብለሽ ተራመጂ አለ ዳኒ። ከኋላ ግን ጥላቸውን ተከትሎ የሚመጣው እውነትና ፍትህ እየተቃረበ ነበረ። በበደል፣ በሴራ፣ በቅናት፣ ባለመተማመን የፍቅር ጥያቄዎች የተዋጡ ይህ ሁሉ ወደ አንድ ትልቅ መቋጫ እየገሰገሰ ይገኛል። ሮማን ቁስሏን ለማዳን፣ ኤቢ እጮኛዋን ለመታደግ፣ ዶክተርና ዴቭ ደግሞ የልባቸውን እውነተኛ ሰላም ለማግኘት የሚያደርጉት ትግል የነገውን ቀን ምን ይዞ እንደሚመጣ በጉጉት የሚያስጠብቅ ክፍል ነበረ። ተመልካቾቻችን ለዛሬው የታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።